እሺ ባለፈው እነ ቆመን እያየን ነበረ። ስምንቶቹን ጨረስን ማለት ነው። ቆመ እንኳን አይተናል እንዴ? ቆመ አዎ አይተናል። ቆመ ቆመ ይቀውም ይቁም ቀወመ በሚለው በእርባታ ጊዜ ቀወመ የሚለውን ይከተላል ብለን ቀወመ ይቀውም ይቁም ቀዊም ቀዊሞት ቀዋሚ ቀዋሚያን ቀዋሚት ቀዋሚያት። አሁን እናንተ እንግዲህ እንደምንም መልመድ ነው ይሄን አካሄዱን። አንድ ግስ እኔ ለነሰብ ለመመክረው አሁን ቀተለም ብቻ መጀመሪያ መያዝ እስከ መጨረሻው። ለምሳሌ ቀተለ ገደለ ይላል የመጀመሪያው። ይቀትል የሚለው ደግሞ ይገድላል ወደፊት። ይቅትል የሚለው ደግሞ ይገል ዘንድ እንዲገድል ሊገድል የሚለውን ማስረጽ። ከዚያ ይቅትል ትእዛዝ ነው። ቀቲል ቀቲሎት ደግሞ ርዕስ መግደል፣ እንደዚህ ማድረግ። ቀታሊ ቀታሊያን ቀታሊት ቀታሊያት ቀተላንድና ለብዙ ለሴት ለወንድ እያለ አድራጊ የሚገልጽ አይደለ? ቅቱል ቅቱላን ቅትልት ቅቱላት ያልነው ደግሞ ተደራጊ የተደረገ እንደዚህ የሆነ የተመታ መታ ከሆነ የተመታ ሰበረ ከሆነ የተሰበረ ቀዳ ከሆነ የተቀዳ እንደዚህ አይነት መሆኑን በቀተለ በደንብ መያዝ። ከዚያ በኋላ ቀላል ነው። እሺ ግን አንድ ጥያቄ አለኝ መምህር። ትንሽ አስቸጋሪ የሚሆነው አንድ ስናይ አሁን ለምሳሌ እንደዚህ ለማርባት ብንፈልግ በቀተለ ይሁን በቀዳ ይሁን በተንበለ እንዴት ነው የምንረየው? በምን ውስጥ እንደሚገባ? ቆይ ልክ ነሽ። ጥያቄው በጣም ወሳኝ ነው። እስኪ ቆይ ስክሪኑ ይታያችኋል አይደለ? እንደ ክለሳ ይጠቅመናል። አሁን የነሳሽው ጥያቄ ምንድነው? ቀተለን እኔ ቀተለ ይሄ አለ። አሁን ቀጣዩ ቀደስ አይደለ ያልነው? ከዛ ደግሞ ገብረ ከዚያ ተንበለ ተንበለ አይደለ? ከዚያ ባረከ ባረከ ከዚያ በኋላ ሴመ ከዚያ ክህለ ከዚያ ቆመ ነው ያልነው። ኮኔክሽን እንግዲህ በጣም ደካማ ሆኖብናል እኛ ጋር አሁን ሰሞኑን። እሱ እየረበሸን ነው እንግዲህ አልፎ አልፎ ሊያስቸግረን ይችላል። ደግሞ አሁን እስካሁን ደህና ነበር እና ሰብለ ምንድነው እነዚህ ስምንቱም እዚህ ጋር የገለጽናቸው የሆነ መለያ አላቸው። ለምሳሌ ይሄኛው ይሄ ቀተለ 3 ፊደል ይሆንና ሶስቱም ግዕዝ ናቸው። የላላ ቀተለ እንደዚህ መተረ ገዘመ እያለ ወረደ እያለ 3 ፊደል ሶስቱም ግዕዝ ናቸው። ሶስቱም ይላላሉ። ያው እያስቸገረን ነው እንግዲህ እና ይሰማል አሁን እና እንግዲህ እኔ ስወጣ እናንተ አላችሁ አይደል? እኔ ስወጣ ነው እናንተ አለን። ስለዚህ ተወያዩ ሀሳብ እያነሳችሁ ድንገት ካስወጣን እና አሁን ቀደሰ በአጋጣሚ ከቀተለ ጋር በፊደል መዋቅሩ ተመሳሳይ ነው። ግን የቀደሰ መለያ መጥበቅ ነው የሆነ ቦታ ላይ። ቆይ እንትን እልሻለሁ እዚህ ለምሳሌ የቀደሰ ሰባሃ የሚላል መጥበቅ ነው የሱ መለያ። መሃል ላይ አንድ ፊደል መጥበቅ ይኸውልሽ ሰባሃ። አሁን በመዋቅሩ ይሄ ሳድስ አይደለ? ሳድስ ነው ግን መሃሉ ከጠበቀ የቀደሰ ቤት ነው ሰብለ።
የሆነ መሃል ላይ አንድ የጠበቀ ፊደል ካገኘሽ የቀደሰ መለያ ነው። ስለዚህ አረባቡ የቀደሰን ነው የሚከተለው ማለት ነው። ይሄ ግን ፊደል ሳድስ ወይ ሳልስ ቢሆንም መሃል ላይ ከጠበቀ የቀደሰ ዘር ነው ማለት ነው። የቀደሰ ዘር ነው ማለት ነው። ይኸው ሰባሃ፣ ይኸው ሰባሃ የቀደሰ ነው። ስለዚህ የቀደሰ መለያ መጥበቅ ነው። መሃል ላይ የመጨረሻው ሳይሆን መሃል ላይ አንድ ፊደል መጥበቅ የቀደሰ መለያ። ስለዚህ ይሄ አንድ ነገር አይደለ? በኩረጽዮን ጥያቄ አለ? አቤት አቤት። አይ ቺሳብ ላይ ጠየቀችውን ጥያቄ ማግኘት ይቻላል፣ ግን ዋና አሁን አንዳንድ የለቀቁት አለ ንባቡን ታሉልን። ለምሳሌ እንደዚህ የሚጠብቁ አንዳንድ ጊዜ በጣም ብዙ ግስ ስላለ የሚታወቅና የማይታወቅ ስላለ የሚጠብቀውና ከዛ ደግሞ ተውጦ የሚነበበውና ደግሞ ተዘርዝሮ እነኚህ ሁለቱ ተታወቁ። ያው በእነኚህ ባለፉት በስምንቱ ግስ ውስጥ ያው ማርባት ይቻላል፣ ግን ዋናው ንባቡን ግን ማወቅ እንዴት ይቻላል ነው። እሱን ዋናው ነገር ይመስል ለሰብ ላይ እሺ ልክ ነው። አዎ እሱን ነው አሁን እየከለስኩ ያለሁት። እስቲ አንዴ ልጨርስላችሁና የሚመጣ ይመስለኛል የሆነ ፍንጭ። አሁን ሰብለ እንዳልኩሽ ለሁላችሁ ነው ያው ማብራራው፣ አንቺ ስላነሳሽው ነው ያንቺን ስም የምጠራው። ቀተለ አሁን ሶስት ናቸው። ላልቶ መነበቡን በኩረጽዮን እንዳለው ያው ማወቅ ይጠይቃል። እኔ አሁን ደግነቱ ሙራደ ግዕዝ ጀምሬላችኋለሁ ከሀ እስከ ፐ እያነበብኩ እናንተ በርተታችሁ። ስለዚህ እዚያ ላይ ታውቂያለሽ ማለት ነው። ከጠበቀ ቀደሰ ነው፣ ተላላ ደግሞ ቀተለ ነው። ቀተለ ግን መላላት ብቻ ሳይሆን ሶስት ፊደላት ግዕዝ የሆኑ ሶስት መሆን አለባቸው ቀተለ ሲሆን። ስለዚህ መጥበቁ ደግሞ አንደኛ እኔ ያሰምርበታለሁ፣ በእኔ መጽሐፎች ላይ ተሰምሮበት ታገኛለሽ። ግን ሌላ መጽሐፍም ስለምትጠቀሚ እሱ ላይ ይሰመርበት ይችላል። ለእናንተ መለማመድ ነው። ለመለማመድ ደግሞ ሙራደ ግዕዝን ያው ጀምሬያለሁ፣ ሙሉውን ዘልቅላችኋለሁ። እናንተ ዝም ብላችሁ ሳትጨናነቁ እየሰራችሁ ትሰሙታላችሁ። እንደዚያ ነው እኛም የለመድነው። አሁን መጥበቅና መላላቱ ከተለየ በኋላ ልክ የቀተለም በቀተለ የቀደሰን ደግሞ ቀተለና ቀደሰ ናቸው የሚያሻሙት። በነገራችን ላይ ገብረም ይሄው ገብረ ምናልባት ጥቅልል ተደርጋ መነበቧም ቼክ ማድረግ ይኖራል። ገብረ እቺ ብ ጥቅልል ተደርጋ ነው የምትነበበው የገብረ ባህሪ። ለብሰ ለምሳሌ ለብሰ አሁን እዚህ ጋር ሰብሃ ይሄ ከመሃሉን ከረገጠ ያው ቀደሰ ነው የሚሆነው ማለት ነው። ለብሰ ከሆነ ለምሳሌ ሰብሃ የሚል አለ፣ ሰባ ወፈረ የሚል። አሁን ይሄ ሰብሃ ነው ሲነበብ፣ ሰብሃ ብን ዋጥ ይደረጋል። ስለዚህ እነዚህ አብዛኞቹ ይታወቃሉ፣ ይለመዳሉ ማለት ነው። ተንበለ ደግሞ አሁን መዋቅሩ የተለየ ነው። ለምሳሌ በግዕዝ ጀመረ፣ ከዚያ በሳድስ አለችው። አንዱ መለያ ሊሆን ይችላል። መምህር ላቋርጦትና እዚህ ጋር አሁን ገብረ የመጀመሪያውና መጨረሻው እንትን ነው፣ ምንድነው? ግዕዝ ነው። መሃላው በዛ ሊለይም ይችላል የገብረ ዘር። አዎ በቃ በዚያ ነው የምትለዩ። ግን አንድ ብቻ ቸክ ማድረግ ያለብሽ ገብረ እንደዚህ እንደሰባህ ሰባህ ማለት አለማለቱን ያው እንግዲህ በተለያየ መንገድ በመማር እንደዚህ ቪዲዮዎችን በማዳመጥ ለተለያየ ቸክ ልታደርጊ ትችያለሽ። ግን ገብረ ነው። ይኸው እዚህ ጋር ይኸውልሽ ሰብሃ ተመሳሳይ አይደሉ እነዚህ? ይቺ ሰ ብቻ ተቀየረች እንጂ ይሄኛው ሰብሃ ሲል ገብረ ነው፣ ሰብሃ ሲል ደግሞ ቀደሰ ነው። አንዱ መለያችን ይሆናል ይሄ በሳድስ መሃሉ መሆኑ። ግን አንዳንድ ጊዜ አልፎ አልፎ ነው ግን በቁጥር የሚታወቁ ናቸው። እዚህ ሳድሱ ጥብቅ የሚለው እንደሰብሃ በጣም ትንሽ ናቸው። አብዛኞቹ የገብረ ናቸው። ስለዚህ አንዱ መለያ ይሆናል ማለት ነው። እሺ ቀጣዩ ተንበለ ነው ግን
ፍትዊ በአንዴ ሊገባ አይችልም መምህር፣ በቀጣል በማጥናት ነው። ጥናት ይጠይቃል። እሱ የግድ ነው፣ መለማመድ ይጠይቃል። መለማመድ ይጠይቃል። ግን እንዲያው እንደ መነሻ ይሄን መጠቀም ጥሩ ነው። ከዚያ ተንበለ ደግሞ ይሄው ነው መዋቅሩ። ተንበለ የመጀመሪያው ግዕዝ፣ ቀጣዩ ሳድስ፣ አራት እና ከአራት በላይ ነው የተንበለ ዘር የሚሆነው። አዎ 4 እና ከ4 በላይ ይሆናል። ግን መዋቅሩ ስታዩ ለምሳሌ መስረተ እንዲህ አይነት ከመጨረሻው በተለይ የመጨረሻዎቹ ሁለቱ ግዕዝ ከዚያ ሳድስ ከዚያ ግዕዝ እየሆነ ይመጣል። ይለይሻል። አሁን ስትለምጁ መስረተ የተንበለ ነው አይደለ? መጽወተ፣ መጽወተ እነዚህ ተንበለ ነው። ባረከ ይኸው ነው ቅርጹ፣ ምንም ሌላ ቅርጽ የለውም። ማሰነ፣ ማሰነ፣ ሳረረ እንደዚያ ነገር። ሴመ ራሱ ነው ቅርጹ። ሴጠ፣ ሴጠ፣ ሜጠ እንዲህ እያለ ስለዚህ ግን እዚህ ጋር ሴመና ቆመ ሁለት ናቸው እንትኖቹና ምንድን ናቸው መለያቸው? ሴመም የቆመ መለያው አሁን እዚህ ጋር ትንሽ ግራ የሚያጋባ ይመስላል። አይ ይኸው በደንብ ሰብለ፣ ይሄኛው በሐምስ ነው የሚጀምረው፣ ይሄኛው ደግሞ በሳብዕ ፊደል ነው የሚጀምረው። ይኸው ጾረ፣ ይሄኛው ጾረ ይልሻል፣ ጾመ ይልሻል። ካዕብ ናቸው። ማነው ሳብዕ፣ ሳብዕ። ይሄ ደግሞ አምስተኛ ፊደል ይለያያሉ። በቀተለ ነው ግን አዎ ምን አለን እዚህ አካባቢ ሳስረዳችሁ፣ ለምሳሌ ቆመ በውስጠ ታዋቂ ወ ስላለበት፣ ሴመ ደግሞ እነዚህ ደግሞ ሴ ሜ ምናምን የሚሉት ደግሞ የ ስላለባቸው ከቀተለ ጋር ይጠጋጋሉ። ይሄ ነው። ክህለ ደግሞ ለብቻው ነው። ይሄው ድህነ፣ 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 ጥእየ እንዲህ የመሳሰሉ አሉ። ይሄው የመጀመሪያዎቹ ሁለቶቹ ሳድስ ናቸው። የመጨረሻው ግዕዝ እየሆነ ይመጣል። በዚህ መሰረት ይለያል። ግን እንመጣበታለን በደንብ። እሺ። ስለዚህ ለመለየት እነዚህ ይጠቅሟችኋል። ከዚያ እንግዲህ ቀጣይ የምናየው አንድ 3 ንዑሳን፣ እኔ ንዑሳን ብዬ አስቀምጫለሁ መጽሐፌ ላይ። ንዑሳን አርእስተ ግስ፣ አርእስተ ግስ ብዬ ምንድነው ንዑሳን አርእስተ ግስ እንዴት ነው የተባሉበት? አሁን ምንድነው ባለፈው እንደገለጽኩላችሁ ቀተለ ይሄ ነው አይደለ? በቀይ ላስምረው። ገብረን፣ ሴመን፣ ኦመን አንድ አድርገው የሚሄዱ አሉ። ምክንያቱም ስናረባውም በጣም ተቀራራቢ አይደለ? ይሄ ቀተለ፣ ገብረ፣ ሴመ፣ ኦመ አይደለ? እነዚህ አንድ ምድብ ናቸው እንጂ ለየብቻቸው አርእስት መያዝ የለባቸውም ብለው የሚያስቀምጡ አሉ። በምትኩ ደግሞ አሁን እኔ ንዑሳን ብዬ የምነግራችሁን ያስቀምጣሉ። ምንም ችግር የለውም። ይሄ ዋናው የሁሉንም ጸባይ አየት ማድረግ ነው። ምንም ብዙ የሚያስቸግር ነገር የለም። እና ጦመረ በቆመ ፋንታ ጦመረ ይላሉ። ጦመረ የሚሉ አሉ። ምንም ተጽዕኖ የለውም በእውቀቱ ላይ ምንም ተጽዕኖ አያሳርፍም። በባረከ ፋንታ ማሂረከ የሚሉ አሉ። በሴመ ፋንታ ዴገነ እችን እንትኗን ልተርጉምላችሁ። ቆይ አለው እሺ፣ ይሰማል። እሺ
እና ይሄው ማረከ ደግሞ ማረከ ይላል። እነዚህ ደግሞ እስካሁን ካያችኋቸው ለየት ያሉ ናቸው። እነዚህን ካጠናን ብዙ አዲስ ነገር አይኖርም። ቢኖርም ከአንዱ ጋር ጠጋ ያለ ነው። እነዚህ ካየናቸው ጋር ጠጋ ያለ ነው የሚሆነው። ስለዚህ ይሄኛውን ስናረባ እንቀጥል አይደለ? አዎ ማረከና ደገነ ነው። አሁን እርሶ እንደ ንዑስ አንቀጽ ያሉት ማለት ነው ሶስቱ። አዎ ቅድም እንዳልኳችሁ በቆመ ፋንታ ጦመረን የሚያደርጉ አሉ። በባረከ ይሄን እኮ እኔ ያቀረብኩትን ብዙ መምህራን ይላሉ። እኔ ከነዚያ ውስጥ ሆኜ ነው። ሌሎች መምህራን ደግሞ በቆመ ፋንታ በቆመ ምትክ ጦመረ፣ በባረከ ምትክ ማህረከ፣ በሴመ ምትክ ደገነ የሚሉ አሉ። ስለዚህ ዋናው ታርጌቱ ምንድነው? ማወቅ ነው ብዬ እኔ ደግሞ በደንብ አብራራኋቸው በንዑስ አድርጌ። ስለዚህ እውቀቱ አይቀርም ማለት ነው በየትም ቢሆን በየት። የኔታ አቤት። አንተ ተሰው ጋር ልገናኝ ነው። አንድ ጥያቄ ደገነ እንደ አወራረዱ ደገነ ይደግን ነው እንዴ? ለተጣ ነው እንትን ይታያችኋል እንደ ስክሪኑ ነው። አይ አልወጣም ግን አይታይም ስክሪኑ ገና ይሻላል። ቆይ እንትኑ ነው ኮኔክሽኑ እንዲቀርልት ያለው አይመስለኝም። Välkommen. Susanne heter jag. እሺ በክረጽዮን ሎዲንግ እያለኝ ነው። ስክሪን ሼሪው አልገባላችሁ? እሱን አልገባልንም። በክረጽዮንን ሚውት ማድረግ ይችላሉ። እሺ አረጋለሁ። እሺ እሱም አድርጎታል መሰለኝ ነው። አረገም አሁን ጠፋው። አረገ መሰለኝ ግን አለ አለ ሰብ ማይኩን ብቻ ማይኩን መካት ብቻ ነው። ማይኩን ሲነኩት ሳይለንት ማድረግ ይቻላል። አሁን ሰላም ነው። ስክሪን ወጣ መሰለኝ ከነጭራሹ እኔ ነው። ራሱ አድርጓል። እሺ እና ይሄን ቆይ አንዴ ምንድነው የምናደርገው? እንደዚህ እናደርግና ይሄ ቀዳማይ ምናምን የሚለውን እናምጣው እዚህ ቀዳማይ። ከዚያ ይሄን እናያለን። ብዙ አዲስ ነገር አይኖርም ከዚያ በኋላ። እሺ ይሄው ከዛ እነዚህን ደግሞ አሁን እንቀጥላለን። ይታያችኋል ስክሪኑ አይደለ? እሺ ይታያል። በጣም ጥሩ በጣም ጥሩ። እሺ ስለዚህ ብዙ ልዩነት የለውም ከዚህ በኋላ። ጦመረ ጻፈ ነው ይጽፋል ለማለት ነው አይደለ? እንግዲህ እንፈልገው ይጽፋል። ስለዚህ ይጽፋል ለማለት ምን ይሁን? ይጦምር። ቆይ አንዴ ይጦምር ይጦምር ም ይጠብቃል ማለት ነው። ይጦምር
ይጦምር ይኸው እኛ እናሰምራለን እንደለመድ ነው ይጦምር ከዚያ ልክ እንደ ባረከ ባረከ ይባርክ 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 ቀጣይ ሁለቶቹን እያላላን አልነበረ ይሄም እንደዚያው ይጦምር 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 እዚህም ይጦምር ስለዚህ የቅርጽ ልዩነት የለም የንባብ ነው ያነባበብ ልዩነት ብቻ ነው ያለው ጦመረ ጻፈ ይጦምር ይጽፋል ይጦምር ይጽፍ ዘንድ ይጦምር ይጻፍ ይጥምር አይደለም አይደለም አይቀይርም ይኸው ሶስቱም እንደምታያቸው ተመሳሳይ ቅርጽ ፊደል ነው ያላቸው ግን አነባበቡ ሁለተኛው ይጦምር ይላል ሶስትና አራት ደግሞ ይጦምር ይጦምር ምን ይያላል በማጥበቅና በማላላት ማለት ነው በማጥበቅና በማላላት ነው የሚለዩት እዚህ ባረከ ጋርም እንደዚሁ አይተን ነበረ ባረከ ቆይ አንዴ ለማስታወስ ያህል ባረከ ይኸው ባረከ ይታያችኋል ባረከ ይባርክ ይባርካል ይባርክ እነዚህ ሶስቱ ተመሳሳይ አይደሉ ግን የመጀመሪያው ትጠብቃለች ማለት ነው ይባርክ እንዳልነው ሁሉ እዚህ ምታችም ጦመረ ይጦምር ከዚያ ይጦምር ከዚያ ንዑስ አንቀጹ ደግሞ እንደ ቀደሰ ካልም ፍትዊ ምን ሊሆን ነው ጦምሮ እኔ ገመትኩት ጦሚሮት እሱ ጦሚር ሚ ካለ ይሄ ሳልስ ካረገ የቀተለ ነው ማለት ነው ይሄ ግን የቀደሰ ቀድሶት ስለሆነ ጦምሮ ወይም ጦምሮት ይሄ ነው ከዚያ ተመሳሳይ ነው ምንም ብዙ የተለየ ነገር የለም ይሄ ሳልስ ውስጥ ተዘቅጽሎ ሳድስ ውስጥ ተዘቅጽሎ ተመሳሳይ ነው ስለዚህ ጦማሪ ጸሐፊ ለማለት ነው አይደለ ጦማሪ ቆንዴ ጦማርያን ጦማርያን ከዚያስ ጦማሪት ልክ ነው ጸሐፊ ማለት ነው ጦማርያት እንላለን ጦማርያት ለሴቶቹ የእንግዲህ ጸሐፊ ጦማሪ ሰብ ጦማርያን እደው ጦማሪት ብእሲት ጦማርያት አንስት እያልን የምንቀጽለው ማለት ነው አድራጊዎቹ ናቸው ከዚህ በኋላ ምን ይጠበቃል የተጻፈ ነው የምንጠብቀው ትርጉሙ አይደለ የተጻፈ ስለዚህ እንትኑ ጡሙር ነው ጡሙር እንደ ቅዱስ ማለት ነው እንደ ቅዱስ ጡሙር ግን ጡ ብሎ ነው የሚጀምረው ጡሙር የነዚያ የነቀተለ የነገብረ የነተንበለ ሳድስ ቅቱል ግቡር ቅዱስ ትንቡል እያልን ነው የመጣ ነው ስዩም እሁል ይሄኛው ግን እንደ ቡሩክ እንደ ባረከ ቤት በካዕብ ይጀምራል ማለት በካዕብ ይጀምራል ጡሙር ቡሩክ እንደ ቡሩክ ጡሙራን ጡምርት ይላል ጡምርት ቡርክት እንዳለው ማለት ነው ስለዚህ ከባረከ ጋር ይገጥማል አይደለ ሳድሱ ቡሩክ ቡሩካን ቡርክት ቡሩካት አይደለ ያልነው የታ ይቀርታ አቤት በክርስቲያን አሁን እነኚህ አንዳንድ ያሁን ይሄ ግማሹ ተቀደሰ ግማሹ በባረከ አሁን እዚህ ጋር በሳድሱ ቤት ጡሙር ሆነ ቡሩክ እንዳለው ተዛ ደግሞ እንደ ቀደሰም ሆኗ ማለት እና ለዚህ ህጉ ምንድነው
ብዙ ጊዜ በግሶቹ ወይ በሶስተኛ በዘንድና በትእዛዙ ላይ ወይም ደግሞ ቀቲል ቀቲሎት በሚለው መስመር ይገናኛሉ በተለያየ መንገድ እና ለዚህ በምን መለየት ይቻላል? መለየቱንማ ለስምንቶቹን ማወቅ አሁን ለምሳሌ ብዙ ጊዜ የሚለየው ቀዳማዩ ላይ ነው። ቀዳማዩ ታልአይና ሳልሳይ። ሌላው ደግሞ አንዱ መለየት ያለበት ይሄ ንዑስ አንቀጹ። ሌላው ደግሞ ይሄ ተመሳሳይ ለሁሉም ተመሳሳይ ነው። ይሄኛው አይደለ ሳልሱ እሱ ለሁሉም አይታችሁት ከሆነ ተመሳሳይ ነው። ሳድሱ ደግሞ የቀተለ ያው እዚህ ጋር አሁን የጻፍኩላችሁ ያው የቀተለ የቀደሰ የገብረ የተንበለ የሴመ የክህለ የቆመ ተመሳሳይ ነው። እንደዚህ ብሎ መያዝ ነው የሚቻለው። በሳድስ ነው የሚጀምሩት። ለምሳሌ ቀተለ ቅቱል፣ ቀደሰ ቅዱስ፣ ገብረ ግቡር፣ ተንበለ ትንቡል፣ ሴመ ስዩም፣ ክህለ ክሁል፣ ቆመ ቅውም እያል ተመሳሳይ ነው። ቀላል ናቸው። ከዚያ የባረከ ግን ለብቻው ወጥቶ ቡሩክ አለ። ቡ የባረከና አሁን እያየነ ያለነ የጦመረ ከአብ ይጀምራል ብሎ መያዝ ነው። ቀላል ነው። አሁን ጦምሮ ያለው እንደ ቀደሰ ነው እንትኑ። አዎ እሱንም ልከልስላችሁ። የቀተለ የገብረ የሴመ የክህለ የቆመ ተመሳሳይ ናቸው። ቀቲል ቀቲሎት፣ ገቢር ገቢሮት፣ ሰይም ሰይሞት፣ ክሂል ክሂሎት፣ ቀዊም ቀዊሞት የነዚህ ተመሳሳይ ናቸው ብሎ መያዝ ነው። ከዛ የቀደሰ የተንበለ የባረከ ደግሞ ተመሳሳይ ናቸው። ቀድሶ ቀድሶት፣ ተንብሎ ተንብሎት፣ ባርኮ ባርኮት። እነዚህ ማጥራት የሚያስፈልገው የነዚህን ሁሉ ለይቶ ለመያዝ ነው ማለት ነው። ጥሩ እሺ፣ ገብቶኛል። እንደዚያ ነው። አሁን ደግሞ እነዚህ ደግሞ አሁን እያጠናናቸው ያለው ሲጨመሩ ደግሞ አንዱ ውስጥ መመደብ። ለምሳሌ ይሄኛው ወደ ቀደሰ ነው የሚገባው ማለት ነው። ጦምሮ ጠምሮት አይደለ? ጦምሮ ጦምሮት ሲል ቀድሶ ቀድሶት አይደለ? ተንብሎ ተንብሎት። እነዚህ መለየት ያው አጥንቶ ነው እንጂ የተለየ ህግ እንደዚህ በተለያየ ወይ በትንቢት ወይ ደግሞ በዘንድና በትእዛዝ ወይም ደግሞ እነኚህ የመሳሰሉት እነኚህና የመሳሰሉ ግሶች ባጭሩ እንደዚህ መግለጽ ይቻላል ወይ ነው አይነት ጥያቄ እንጂ በዚህ ያው ተጠንቶ እንደ ማጥናት በማጥናት ይገኛል። እኔ ደግሞ የምልህ ለምሳሌ ቀደሰን የመሰለ አሁን ስምንቱን ማጥናታችን ነገሮችን ለማቅለል ነው። ቀደሰን እሱ ቀደሰ መሆኑን እርግጠኛ ከሆነ የማንኛውም ግስ ለምሳሌ 100 ግስ ቢኖር ቀደሰን እንደ ቀደሰ መነበቡን እርግጠኛ ከሆነ እዚህ ጋር ያለው የቀደሰ ቤት ሁሉ ጊዜ ጦምሮ ጦምሮት። ለምሳሌ ወደሰ ወድሶ ወድሶት ማለቱ እኮ ህግ ማለት እኮ ነው ይሄ አይደለ? ለምሳሌ ቀደሰ መሆኑን ካወቅ የቀደሰ ቤት በቃ ንዑስ አንቀጹ እንደዚህ ነው። ጦምሮ ጦሚር አይልም፣ ጦሚር ጦሚሮት አይልም ብሎ መውሰድ እንደ ህግ አያገለግልም ብለህ ነው? እሱን ለማወቅ ነው። አሁን ጦመረ በራሱ ንባቡ አይጠብቅም እና ቀደሰ ግን ያው ጠብቆ ነው የሚነበበው። ያው ልክ ነህ፣ ይገባኛል፣ እረዳለሁ። ግን ለምሳሌ በተለይ ንባቡ ታልታወቀ ያስቸግራል ብዬ ነው። አይ ንባቡ ቅድም እንዳልነው ያው እየለመድን እንመጣለን። ግን እነማን ይገናኛሉ የሚለውን ደግሞ አንድ እንደሌላ ህግ ለምሳሌ አሁን እንደገለጽኩላችሁ የቀደሰ የተንበለ የባረከ እዚህ ደግሞ አራተኛ የጦመረ ይገናኛሉ ብለን እንወስዳለን። እንደዚህ እያደረጉ ነው የሚያዘው። አጠር ባለ መልኩ መምህር
ስምንት አርእስተ ግዕዝን በደንብ ማወቅ ያስፈልጋል ማለት ነው። በቃ እሱ ነው። ወታደሮቹ ከነሱ ጋር ማን መሆናቸው ለማወቅ ሌሎችን ለማወቅ እነዚህን ማወቅ ነው። እዚህ የሚጠብቀው ምኑ እንግዲህ በተለያየ መንገድ አንደኛ በመስማት በመጠየቅ አሁን ደግሞ እኔ ነገሩን አቅድዬላችኋለሁ። ይኸው ደጃችሁ በስልካችሁ ላይ ማን እንደሚጠብቅ ማን እንደሚላላ ማን እንደሚጠቀለል ደጃችሁ ትሰማላችሁ ማለት ነው በየመንገዳችሁ ላይ። አይ በጣም ጥሩ ነው። ግን እሱ ጋር መምህር የት ነው እንትን የፊደሎቹ አሁን እንትን በእንትን በግዕዝ ምራለ ነው በግዕዝ አለ አሁን እንትኑ ምኑ ፍትዊ ንባቡ አለ በግዕዝ ሞራደ ዜማ ማለት ነው። ንባቡ መከታተል የሙራደ ግዕዝ ያልነው ያንተ ሰብስክራይብ እያስደረክ ያለው ላይ ማለት ነው። እሱ ላይ በቅደም ተከተል ጀምር ያለው በሃ የጀመረ በለ እያሉ እስከረ ድረስ ብለውታል። እየሰማሁት ነበር። እስከረ እንግዲህ ይቀጥላል ማለት ነው። እስከ ፐ ይቀጥላል። ስለዚህ እሱም እንደ አንድ አማራጭ ይጠቅማቸዋል። ማንኛው ይጠብቃል ማንኛው ይላላል የሚለውን ትለዩበታላችሁ። አንደኛ ደግሞ አሰምርበታለሁ እኔ እንደዚህ ሲጠብቅ እሱ በጣም ወሳኝ ነው። መጽሐፉ ነው ግን በጣም የሚጠቅመን ብዬ የማስበው አሁን ያው በአቋራጥንም ጊዜ ጥናቱን እንድናደርግ እሱን መጽሐፉን በፒዲኤፍ መግዛት ብንችል። አንቺ አልደረሰሽም ሰብለ? እናንተ ጋር አልደረሰኝም። የመጀመሪያው አይደለ? እንግዲህ ድጋሚ ማሳተም ወይ ደግሞ ባለፈው እንዳልኳቸው በዌብሳይት እሱን ዲቨሎፕ ተደርጎ ከዚያ ይሄን በሶፍት ኮፒ ብቻ እስከ 2016 ይስተካከላል። እነዚህ መጽሐፎቼ መስመር ይይዛሉ ብዬ አስባለሁ። እንግዲህ ሰውም ያግዘኛል ብዬ ስለማስብ እሺ። ስለዚህ የግድ ነው ብዙ ይሄን እንዳልኳችሁ ባለፈው የአብነት ትምህርቱን ለማቅለል አሁንም በጣም እየሰራው ስለሆነ መዳረስ አለበት ለሚፈልጉት። ስለዚህ እሱን በደንብ እንጠቀምበታለን። እሺ ይደርሳችኋል። ትንሽ ጊዜ ነው የምትጠብቁት እንጂ ለእናንተ በተለይ ለተማሪዎች በደንብ ይደርሳችኋል። እሺ እና እንደዚያ ነው። ጦመርት ተመሳሳይ ነው። ይሄ መድበል ቅጽሉ ለሁሉም ጦመርት ነው የሚለው ጸሐፊዎች ማለት ነው፣ ለወንድም ለሴትም። ሳቢዘር የለውም። ጦመረ አይኖረውም። ባሪቅዘ መጦምር ይላል። መጦምር ይላል መጻፊያ ወይም ጸሐፊ ማለት ነው። እንዲህ እያለ ይቀጥላል። ከዚያ ስም ዘር ጦማር አለ። ዘመድ ዘር የዘመድ ዘር የምንለው ዘመድ ዘር ማለት ጦማር ደብዳቤ ማለት ነው። ጦማር ከዚህ የወጣ ነው። ማህረከነኒ በነገራችን ላይ ይሄን በሁለት ያነቡታል መምህራን። ጦመረ ጦመረም ሊል ይችላል ብለው ያነቡታል፣ ግን ሲረባ ተመሳሳይ ነው ሁሉም። ጦመረ ካለ እንደዚህ አሁን እንዳሉት ለአረባቡ ይስማማል ማለት ነው። አረባቡ አይቀይርም፣ ግን እንዳነባበብ ጦመረ በሁለቱም ማንበብ ይቻላል ይላሉ። አረባቡ ግን ይሄው ነው፣ ቢጠብቅም ቢላላም። ያው በቀደሰ ስለሄደ እንግዲህ ቀደሰ ቢያንስ በግዕዝ የጀመረ መሆን አለበት። በግዕዝ ጀምሮ በግዕዝ የቀደሰ ማነው በግዕዝ የጨረሰ መሆን አለበት። እንደዚህ ጦ ብሎ ሲጀምር ኦልሞስት ከጦመረ ወጥቷል ማለት ነው። ማነው ከቀደሰ ወጥቷል ማለት ነው። ይሄ በሰባተኛ ፊደል ስለሚጀምር እንደዚያ ነው። ስለዚህ ጦመረ ጻፈ በሉ እስቲ። ጦመረ ጻፈ። ይጦምር ይጽፋል።
ይጦምር ይጽፍ ዘንድ የጦመር ዘንድ ይጦምር ይጻፍ ይጦምር ይጻፍ ጦምሮ ጦምሮት ጦምሮት ልዩነቱ አሁን ጦመረ ካልን እዚህ ጋር ጦምሮ ጦምሮት ልንል ነው ማለት ነው። አላልተን ከአነበብን ደግሞ ግን በማላላቱ እንወሰደው ምንም ሁለቱም ተመሳሳይ ነው ስለሚሉ ስለዚህ ጦምሮ ጦምሮት መጻፍ ጦማሪ የጻፈ የሚጽፍ ጸሐፊ ተብሎ ነው። ጦማሪ የጻፈ የሚጽፍ ጸሐፊ ጻፊ ከገባ እንኳን ግዕዝ ነው የሚሆነው ጻፊ ይሉታል እና ለቃቂ ነው። ጦማሪያን የጻፉ ጦማሪት የጻፈች የምትጽፍ ጦማሪያት የጻፉ የሚጽፉ ጡሙር የተጻፈ አይደለ እዚህ ጋር የተጻፈ ጡሙር የተጻፈ አሁን እናንተ ቢያንስ ይሄን በደንብ መልመድ አለባችሁ። ጦማሪ ጸሐፊው ነው። የኛው ደግሞ ወይ ወረቀቱ ነው ማለት የተጻፈው ጡሙር የተጻፈ ጡሙራን የተጻፉ ጡሙራን በሉስኪ ጡሙራን የተጻፉ ጡምርት የተጻፈች ጡሙራት የተጻፉ ኦመርት ጸሐፊዎች መጦምር ሊል ይችላል። እዚህ መቀድስ መጦምር መጻፊያ ጦማር ደብዳቤ በጣም ጥሩ። ግን አንድ ጥያቄ አለኝ። እሺ ጡሙራን የተጻፉ አለ። አሁን የተጻፉ በሴትና በወንድ ምን በትርጉም መልክ ይሄ ምንድን ነው የሚሰጠው ትርጉም? ኦኬ ለምሳሌ የተጻፈ ጡሙር ጦማር ብንል ምን ማለት ይመስልሻል ሰብለ? የተጻፉ አንድ ነው። ይሄ ለአንድ አይደለ? የተጻፈ ደብዳቤ ማለት እኮ ነው። የተጻፈ ደብዳቤ ጦማር። ኦኬ አየሽ? ግን እንደዚህ ብንል ጦማር ብንል ግን ይሄን ትርጉም አይሰጠንም። ጸሐፊ ደብዳቤ አይሰጥም። አየሽ? አያስኬድሽም። አይሄድም። ኦኬ ስለዚህ እዚህ ጋር ለደብዳቤው ጡሙር የተጻፈ አይደለ? ጡሙር ለደብዳቤው ትቀጽያለሽ። እዚህ ጋር ደግሞ ጦማሪ ብእሲ ሰው ማለት ነው። ጸሐፊው ሰው ጦመረ ልየ አላልንም? ይሄ ልየ ምናምን ተምረናል መሰለኝ። ልየ ጦማረ። አየሽ? አሁን መጣልሽ። ጸሐፊው ሰውዬ ደብዳቤ ጻፈልኝ። አየሽ? ለጸሐፊው ነው ይሄኛው የሚቀጸለው እዚህ ጋር ያለው አይደለ? ጸሐፊው ሰውዬ ጦመረ ለየ ጦማረ ደብዳቤ ጻፈልኝ። ጦመረ ግሱ አይደለ? ጦመረ ጸሐፊው የኛው ቅጽል ነው ማለት ነው። ለዚህኛው ጦማሪ ብእሲ ያ ደብዳቤ ጸሐፊው ወይም ደግሞ ይሄ ራፐር ጸሐፊ የሚባል አለ ለዚህ የቀበሌ አካባቢ የመስሪያ ቤት እሱ ማለት ነው።
ጦማሪ እሲ ጦመረ ለየ ጦማረ ማመልከቻ ጻፈልኝ። ስለዚህ ይሄኛው እነዚህ ፓርቶች ለአንድ ለብዙ ለሴት ለብዙ እያለ ግን ለአድራጊው ነው የሚቀጸሉት ድርጊት ለሚፈጽመው ነው። ይሄኛው ደግሞ ለተደራጊው ለተጻፈው ነገር ጦሙር ጦማረ ልዩነት ገባሽ? አዎ ገባኝ። አዎ በደንብ ለምሳሌ በራሱ ግን ትርጉም አልሰጥ ብሎኝ እኮ ነው የጠየቅኩት። አይ እንትን ነው ቅጽሎች አይደሉ? ይሄው ቅጽል ብለናል እዚህ ጋር አድጀክቲቮች እኮ ናቸው። አድጀክቲቭ ደግሞ እንደምታውቂው ናውንን ነው አይደለ ሞዲፋይ የሚያደርገው። ብቻቸውን ትርጉም አይሰጡም። አዎ ብቻቸውን እንግዲህ እንደ በቂ ሆነው ጦማሪ ጸሐፊ ብለሽ ትርጉም ልትሰጪው ትችያለሽ። ግን በይበልጥ ሲቀጸሉ ነው ጥሩ የሚሆኑት። እንደዚያ ነው። አሁን ግልጽ ሆነ? አዎ ግልጽ ነው። እግዚአብሔር ይስጥልኝ። እሺ እንቀጥል። ማህረከ ፍትይ አለ እየሰማን አለ አለ። እሺ አለ። ጥያቄም ካለ ያው መሰንዘር ነው። አዎ ትንሽ ጥናት ያስፈልጋል እንጂ ቆንጆ ነው። አዎ አይ ጥናት ያስፈልጋል። ደግሞ በዩቲዩብ በደንብ መለስበታለሁ እኔ። አዎ እንግዲህ ማረከ ነው። ማረከ ያው እንደምታውቁት በፍቅር ሊሆን ይችላል፣ በጸብ ሊሆን ይችላል። እንደዚያ ነው። ማረከ እንዴት ነው? ይማርካል ለማለት ነው። ይማሐርክ ነው። ይማሐርክ ልብ በሉ። ይማሐርክ በሉ እስኪ። ይማሐርክ። አዎ ይማሐርክ። እሺ ይማርክ ዘንድ ለማለት ደግሞ ይማህርክ ትሆናለች ማለት ነው። እቺ ሀ የነበረው እቺ ህ ወደ ሳድስ ትቀይራለች። ወደ ሳድስ ትቀይራለች። ይማህርክ። አሁን ይሄ ደግሞ የቀተለ ዘር ነው ብያችኋለሁ። ማህርኮ ወይም ማህርኮት አይደለ? መማረክ። ስለዚህ ማህረከን የመሳሰለ በኩረ ጽዮን ማህረከን የመሳሰለ ሁሉ ማህርኮ ነው የሚለው። ማህርኮት። ከዚያ ማራኪ ነው የምንፈልገው እዚህ ጋር ማራኪ ሰው፣ ማራኪ ወታደር፣ ማህራኪ። አዎ ማህራክያን ማህራኪት ማራኪ መጽሐፍ ብለን መጽሐፍ አንችልም። ማራኪ ብለን ብንጽፍ ሌላ ትርጉም ሊያመጣ ነው ማለት ነው። አዎ እንትን ግን አማርኛው ሊሆንብሽ ነው። መግባት አለባት። ማራኪ ኦኬ። ማራኪ ካልሽ ያው አማርኛው ማራኪ አይደል? ማራኪ ነገር ያት ማህራኪ ያው እነዚህ ማህራኪ ቀለም ልትይዝ ትችያለሽ። የሚስብ ቀለም ማህራኪያን ቀለማት፣ ማህራኪት እንደዚህ እያልሽ። አሁን ግን ደግሞ እዚህ ጋር የተማረከ ነው የምንጠብቀው አይደለ? ሳድሱ ላይ ምህሩክ። አዎ ምህሩክ እንደዚያ ነው። ምህሩካን ምህርክት። አዎ ምህርክት ምህሩካት። ምህሩክ ትንቡል እንዳልነው እኮ ነው። ትንቡላን፣ ትንብልት፣ ትንቡላት። አሁን ከቀተለ ጀምራችሁ በደንብ ስታጠኑት ግልጽ እየሆነ ይመጣል። ምህሩክ፣ ምህሩካን፣ ምህርክት፣ ምህሩካት። መድበሉ ማህረክት ይለዋል። ማህረክት እንትን የለውም፣ ሳይዘር አይኖረውም። መማህርክ ይለዋል። መማህርክ፣ መስተማህርክ፣ መስተማሃረክ እንደዚያ እያለ ያበዛዋል። መማህረክ በቂ ነው።
መማረኪያ ቦታ ወይም ማራኪው ሰው በሁለቱም ይፈታል። ይሄ ለሁሉም ይሆናል አይደል? ማብዛት ይቻላል። መማሪካን፣ መማርክት፣ አዎ መማርካት፣ አዎ ለሁሉም ያገለግላል። ከዚያ ምህርካ ምርኮ ምህርካ የሚል ይወጣል። ምህርካ ምርኮ ማለት ነው። እኩንኪ ምህርካ ምን ነበር? ማጸዳ አባይ ፋሲካ ጽዮን መንገዴኪ እኩንኪ ምህርካ ምንድነው? ሰላም ለአብራክኪ በስባተም ዛስተብረካ ሲያወት ማርያም መንበር ዘመንካ ይገስደቶም ለአጣን ማጸዳ አባይ ለአብራክኪ መልከ ማርያም ሰላም ለአብራክኪ በስብሐተ ልዑል ዘአስተብረካ አማአማ ወአቡኪ በጻ ውስተ ኦሬታዊ ታይካ ማንያም ድንግል መንበር ዘእምነቴካ ጊዜ ስደቶም ለኃጥአን ማጸዳ አባይ ፋሲካ ጽዮውኒ መንገሌኪ እኩንኪ ምህርካ ወዳንቺ ማርኪኝ አንቺ ምርኮ ሆን ዘንድ ወዳንቺ ማርኪኝ ጊዜ ስደቶም ለኃጥአን በተሰደዱ ጊዜ ማጸዳ አባይ ፋሲካ ያቺ ደስታ ካለባት ቦታ ከገነት ሲባረሩ አንቺ ግን ምርኮሽ አርኪኝ አንቺ ጥገኛ አርኪኝ ይላል ደራሲው። እንደዚያ ነው። ደገና እንቀጥል እስቲ ንባቡን ማረከ በሉ። ይማሐርክ ይማርካል። ይማህርክ ይማርክ ዘንድ ይማህርክ ይማርክ ማህርኮ ማህርኮት መማረክ መማረክ ማህራኪ የማረከ የሚማርክ ማህራኪ የሚማርክ የማረከም ብሎ መተርጎም ይቻላል። የሚማርክም ማለት ይቻላል ማለት ነው። እንግዲህ የማረከ የሚማርክ ማራኪም መሆን ይችላል። ማህራከያን ማህራኪት ማህራከያት ተመሳሳይ ነው። ከዚያ እዚህ ደግሞ ምህሩክ ማለት የተማረከ በሉ። ምህሩክ የተማረከ ምህሩካን የተማረኩ ምህርክት የተማረከች ምህሩካት የተማረኩ ማሂረክት ማራኪዎች መማህርክ መማረኪያ ቦታ ወይም ደግሞ ማራኪውም ይሆናል። ምህርካ ምህርኮ ምህርካ ምርኮ እንደዚያ ነው። ደገና ተከተለ። ይሄ ደግሞ ግን ይቅርታ መምህር፣ አሁንም እንደገና አንድ ጥያቄ አለ እዚህ ጋር። አሁን ቅድም እንዳሉት ማረከ በጥሩ ነው ወይስ መማረክ? ይሄ እንዴት ነው? በጦርነት ለሁሉም ይሆናል። የሚገርምሽ ለሁሉም ይሆናል። አዎ፣ ግን በዋናነት መጽሐፍ ላይ ፄወወ ፄወወ እንግዲህ ፄዋ በዚህ በመጽሐፍ ቅዱስ ላይ ምርኮ እነዚህ እነ እስራኤላውያን እነ ሙሴን በዚያ ጊዜ ፄዋ ይላቸዋል። ፄዋ ጽዮን የጽዮን ምርኮኞች ፄወወ ማረከ ይላል። ፄወወ የሚል ግስም አለ። ፄወወ እና አንቺ እንዳረግሽው ነው። ለክፉ ለደህና የሚል የለም። አሁን ምህርካ ኩንኪ ምህርካ ሲል ያው መማረክ ነው። በቃ ወደ አንቺ አንተ በእኔ ቁጥጥር ስር ውልሃል ማለት ነው። አሁን እዚህ ድርሰቱም ላይ ማህራኪ ደግሞ ለምሳሌ አበባ ሲማርክ ላይ ሲማርክ ብለሽም ልትተረጉም ትችያለሽ። ቦታውን ማራኪ ማለት ይቻላል ማለት ነው። አዎ ይቻላል። እሺ እንቀጥል።
እሺ ዴገነ ይከተላል ለማለት ይዴግን ማጥበቅ ነው። ይሄን ይደግን ይችን ማጥበቅ ነው። እንደቀደሰ ማለት ነው። ይዴ አይ እንደቀደሰ ሳይሆን ራሱ ዴ ስለሆነ ነው እንጂ መነሻው ዴገነ ልክ ቀ ሲሆን ይቀትል አይደለም። ቀ ሲሆን ይቀ ብለን የለ እዚህ ጦ ሲሆን ይጦምር እንዳልነው ማ ሲሆን ይማ እንዳልነው ይሄ የራሱ መነሻው ስለሆነ ነው። ኦኬ እሺ ይዴግን ልክ እንደነ ጦመረ እንደነ ባረካ ይዴግን ሁለተኛውን ያጠብቃል፣ ሶስተኛውን አራተኛውን ያላላል። ይዴግን ይላል። ዴገነ ማረከ ይዴግ ማን ነው? ዴገነ ተከተለ ይዴግን ይከተላል። ይዴግን ይከተል ዘንድ ይዴግን ይከተል። ከዚያ እንደነቀደሰ ነው። ደግኖት ወይም ዴግኖት ይላል። ከዚያ ተመሳሳይ ነው። ይሄ ዴጋኒ ዴ ያው ዴጋኒ ተከታይ ለማለት የአማርኛ ትርጉሙ እንደተለወ ነው። አረፍተ ነገር ለመስራት አዎ እንደተለወ ነው። ዴገነ ተለወ ተከተለ ነው። ዴጋን ያን ዴጋኒት ዴጋንያት ዴጋንያት እያለ እንቀጥላል ማለት ነው። ተከታዩ ነው እንግዲህ ይሄኛው ተከተለ ይሄኛው ዲጉን ነው። ከዚያ የሚለው ዲጉን የተከተለ ዲጉናን ዲግንት ይላታል። ዲጉ ናት ያኛው አሁን ልዩነት አላቸው። እነዚህና ሌላኞቹ ያኛው ተከታይ ነው በራሱ ከኋላ ተከታይ ሊሆን ይችላል። ይሄኛው ደግሞ ተገዶ እንዲከተል የተደረገ ነው። ይሄኛው በአጋጣሚ አማርኛው ይገጥማል የሁለቱም ተስላለበት እኮ ነው። ይሄ ይኸውላችሁ ይሄ አማርኛው ላይ ተስላለ ነው። ይቺ ተደራጊ አይደለ? በላ ብሎ ተበላ፣ ቀደመ ብሎ ተቀደመ፣ መታ ብሎ ተመታ። በአጋጣሚ ትርጉሙ ላይ ተስላላት በተፈጥሯ። ስለዚህ የሁለቶቹ ትርጉም ተመሳሳይ ይሆናል፣ ግን ተግባሩ ግን የተለየ ነው። ይሄኛው ተከታይ ማለት ራሱ ተከታይ ድርጊቱን የሚፈጽመው ከኋላ የሚከተለው ራሱ ነው። ይሄኛው ግን ዲጉን ማለት እንዲከተል የተደረገ ማለት ነው። ሁሉም እንደዚህ አይነት ነገር እንደ ትዕዛዝ ነው እኮ የሚመስለው። ሁሉም የተቀደሰ የሆነ ወይም ደግሞ የተከተለ እነኚህ ያኛው ግን ተከታይ የሚከተል ማለትም ይቻላል። አሁን ዴጋኒስ ሲል አዎ ያው እስካሁን እንደምላችሁ የተከተለ የሚከተል ተከታይ። ይሄኛው ግን እንዲከተል የተደረገ በውስጥ ታዋቂነት። ይሄ ነው አሁን የሚያሻማን። ይሄ ከመጀመሪያው ትርጉሙ ላይ ተስላለበት። ለምሳሌ ጾረ አድራጊ ነው ግሱ። ጾረ ተሸከመ፣ ጸዋሪ ተሸካሚ፣ ጸዋሪያን ተሸካሚ፣ ጸዋሪ ተሸካማይት እና ጽውርም ያው ከዚህ ጋር ትርጉሙ ተመሳሳይ ነው። ግን እንትኑ ይሄኛው በፈቃዱ የሚያደርግ ይሄኛው ደግሞ ያለ ፈቃዱ እንዲያደርግ የተገደደ አይነት ነገር ነው ትርጉሙ። አማርኛ ፍቻው ግን የአማርኛ ፍቹ ተመሳሳይ እስቲ እናንብበው። ዴገነ ተከተለ በሉ። ደገነ ላይ መምህር በሳድሱ በሐምስ ጀመረ፣ በሳድሱ ደግሞ በሳልስ ጀመረ።
ስለዚህ ሁለት ሲደመር ሁለት አራት ማለት ነው። ህግ ነው ማለት ነው። የቱ ፍትዊ ደገነ ሳልስ ውስጥ በሚለውን አይከተልም ማለት ነው። ውስጥ የትኛው ላይ ዴጋኒ ይሄ ነው የምትለኝ? ያው በሐምስ የሚጀምረው በሐምስ የሚጀምረው ይሄ ዴ በሐምስ ዴግ ይደግን የሚለው አለ ይደግን አለ ይደግን ደግኖ ደግኖት ዴጋኒ አሁን ያንተ ጥያቄ ምን ጋር ነው? አይ ችግር የለው። ያኛው በሳድስ አሁን ዲጉን ይላል። አው ዲጉን ይላል። ቅዱስ ነበር። ቅዱስ ነበር። ልክ ነው። ይሄ የራሱ ልዩነት ነው ማለት ነው። ልክ ነህ። ፎርሙላው ነው ማለት ነው። ፎርሙላው ነው ማለት ነው። ፎርሙላው ነው። ምንም ጥያቄ የለውም። የባረከና የጦመረ በካዕብ ነው የሚጀምሩት አልና አይደለ? ይሄው በካዕብ የዚህኛው የደገነ ደግሞ በሳልስ ጀመረ ማለት ነው። ልክ ነህ። እሱ ላይ እኔም ጥያቄ ነበረ። ብዙ ቦታ ላይ ግማሹ በሳድስ ግማሹ በተለያየ እንትን ላይ ይጀምራል ማለት ነው። በራሱ ህግ አለው ማለት ነው በማጥናት ይኸው አሁን ለምሳሌ እነዚህን ነው አሁንም የምከልስላችሁ። በሳድስ የሚጀምሩት ላቅልምላችሁ። ይኸው ቀደሰ ያው እነዚህን ማጥናታችን ለዚህ ስለሆነ ገብረ ተንበለ ሴመ ክህለ ቆመ ከነዚህ ውስጥ ከባረከ ውጪ በሳድስ ነው የሚጀምሩት። አሁን ደግሞ ተጨማሪ ለባረከ ጓደኛ ተገኘለትና ጦመረ በካዕብ ሁለቱ በካዕብ ከዛ ደገነ ደግሞ የራሱን ይዞ ይኸው በዲ በሳልስ ጨረሰ። እነዚህን አጥንቶ ደገነ የሚል ከመጣ ልክ ምንጊዜም ሳድሱ ተዘቅጽሉ በዲ ነው በሳልስ ነው የሚጀምረው ማለት ነው። ሌሌና ሴሴ የስወጣ ለምሳሌ ጥሩ አመጣልኝ ፍትዊ ሌለ ይኸው ለየ ነው። ሊሉይ እንደው አይተሰምታችሁ አታውቁም? ቃሉን የተለመደ ነው ሊሉይ ይኸው። ስለዚህ ይሄ የደገነ ቤት ስለሆነ አጠቀምን ማለት ነው። ምንም መወዛገብ አያስፈልግም። ሊ ብሎ እንደሚጀምር እዚህ ጋር ተማርን ማለት ነው። ይሄ እንደ ህግ ያገለግላል ማለት ነው። ማጥናት ነው። አጠር ባለ መልኩ ጥናትና ሴሰየ መገበ ይላል። ስለዚህ ሳድስ ተዘቅጽሉ ሲሱይ ነው የሚሆነው። ሲሱይ ለዚህ የሚበጀን መምህር የቤት ስራ ነው። የቤት ስራ ልክ ነው። አንቺ በርቺ። እኔ ያው ትንሽ ስራ ስለሚበዛብኝ ቴክስ አንድ ቃል እኮ ነች። አንድ መስመር መምህር የቤት ስራ እንደው ዛሬ ራሱ እሺ ብዬ ደግሞ በዚያው እንኳን ከረሳሁት በማግስቱም ምንም ችግር የለውም። አልልሽም። እሺ ያስታውሳል። ሁላችን እያስታወስን ነው በየስራው ሊቃንዴት እኮ ነው። ፍትዊም እዚያ ቆቆሙ ጋር ሰብለ ነው። ኦኬ እሱ ከአንቺ በላይ ነው ብታይ። ጧት ማታ ኧረ መምህር ይሄ አልተላከም፣ ይችኛዋ ቀርታለች፣ ይችኛዋ ተስታለች ይለኛል። እኔም ባላይ መሰረት ሊቃርዲት ካዘዘ አዘዘ ነው። እኔም ተነስቼ እሱን አደርጋለሁ እና ትልቅ ነገር ነው። ጥሩ ነው። ጥሩ ስራ ነው። እንደዚያ ነው። ስለዚህ እልካለሁ። ልክ ነሽ። የቤት ስራ ከዚያ እንዲህ ስንገናኝ ያንን የቤት ስራ እናንተ ሞካክራችሁት እናንተ የመጣላችሁን ትሰሩትና እዚህ ደግሞ እኔ ማስተካከያ እሰጣለሁ። ከዚያ እንደዚያ እየሆነ ጥሩ ይሆናል። አሁን ዛሬ ሳልተኛ እሰጣችኋለሁ። እንደውም ሰብለ እስከምታስታውሽኝም አልጠብቅም ዛሬ እና ይሄ ነው።
ስለዚህ በኩረት ይሆን እንዲህ እያለ በእነዚህ በአረስቶቹ መሰረት ሌላውን መያዝ ይቻላል ማለት ነው። ጥሩሽ ዝም ብሎ እንደተገኘ አይደለም ምለ ለምሳሌ ዴገነ የዴገነ ዘር ከሆነ ግሱ አይቀየርም። ያው እዚህ ጋር ሲደርስ ዲ ማለቱ አይቀሪ ነው ማለት ነው። ስለዚህ አንድ ህግ ነው ማለት ነው። ይሄም አንድ ህግ ማለት ነው። አንድ ህግ ማለት ነው። ብቻ ሳይሆን የዘመድ ዘሩም በብዙም ይለያያል። በተለይ ዘመድ ዘሩ ላይ እንኳን እያንዳንዱ ይለያያል። የቀተለ ሆኖ ቀትል ይላል። ሌላኛው ደግሞ ልብስ ይላል። ለብሰ ለምሳሌ ግብር እንደዚህ አንዳንዶቹ ይመሳሰላሉ። በተለይ እስከ መድበል ቅጽሉ ድረስ ተመሳሳይ ቅርጽ አለው። ተመሳሳይ የቀተለ ቤት ከሆነ ቀተለ ነው እስከ መድበል ቅጽሉ ድረስ። የቀደሰ ቤት ከሆነ መዋቅሩ ተመሳሳይ ነው እስከ ታች ድረስ። ስም ይለያያል። የቀደሰ ሆኖ ሁለቱም ሊለያዩ ይችላሉ። እንደዚያ ነው። ዴገነ ተከተለ በሉሲ ይደግን ይከተላል። ይደግን ይከተል ዘንድ ይደግን ይከተል ደግኖ ደግኖት መከተል ዴጋኒ የሚከተል ዴጋናያን የሚከተሉ ዴጋኒት የምትከተል ምን ማለት ነው? አሁን እንደው እዚህ ጋር ያው እንመለስበታለን። መቼም ክለሳ ታምሮም ቃል አስገብቶኛል። ክለሳ የግድ ነው እና ዴጋኒ ማለት የሚከተለኝ ሰው ያስፈልገኛል እንደማለት እኮ ነው። ለምሳሌ ዴጋኒ አነ አሐስስ ብል ለምሳሌ አሐስስ መፈለግ ነው። አሐስስ የሚከተል ሰው ያስፈልገዋል ወይም ደግሞ ውእቱ ብንል ለምሳሌ የታመመ ሰው ሊሆን ይችላል ወይ ደግሞ እገዛ የሚያስፈልገው ሰው ሊሆን ይችላል አይደለ? ውእቱ የሐስስ ወደ አረፍተ ነገር ስንመጣ ግልጽ ነው የሚሆነው። አሁን ዝም ብለን ስለምንደረድረው ምናልባት ትርጉሙ በደንብ አይታያችሁ ይሆናል። ውእቱ የሐስስ ዴጋኔ ሰብአ ምን ማለት ነው? ይሄ እሱ ተከታይ ሰው ያስፈልገዋል። የሚከተል ሰው አየሽ፣ እቺ ቅጽሏ ተከታይ ሰው የሚከተለው ሰው ያስፈልገዋል። ዴጋኔ ያልኳት ተሳቢ ስትሆን ኒ ያለችው ኔ ትሆናለች። እሱን ትማሩታላችሁ ወደፊት። እጽ ያለው እጸ ባለፈው ትንሽ ሞክሬላችሁ ነበር። ይሄም ዴጋኒ ያለው ሲሳብ ዴጋኔ ይላል እና ውእቱ የሐስስ ዴጋኔ ሰብአ የሚከተለው ሰው ያስፈልገዋል ወይም ይፈልጋል እና እንዲህ እያደረግን እንቀጽልባቸዋለን፣ እንለማመድባቸዋለን በደንብ ባረፍተ ነገር። ዴጋኒ ተከታይ ማለት እንችላለን። አዎ ዴጋኒ የተከተለ የሚከተል ተከታይ ማለት ይቻላል። እና ዴገንት ይላቸዋል መድበል ቅጽሎቹ። ዴገንት ተከታዮች ማለት ነው፣ ለሴትም ለወንድም። ዲግነት እንትን የለውም። መዴግን ይለዋል። ምናልባት መከተያ ወይም ተከታይ ሊል ይችላል። ስም አላስታውስም፣ ስም ይኑረው አይኑረው። እና እንግዲህ ዋና ዋናዎቹ እነዚህ ይመሳሰላሉ። አሁን ትንሽ እስቲ ለአንድ 10 ደቂቃ ምናምን አለችንና ልስጣችሁ። እስቲ መርጣችሁ ይሄ ከሌ ነው ይሄ ከሌ ነው የምትሉ። ቆይ
እዚህ አንድ ቦክስ አለ። እኔ አነባለሁ። መተረ አንዱ ይሄ ነው። ቆይ እናንተ ተዘጋጁ። እንግዲህ ምንድነው የምናደርገው? ቆይ አንዴ ወርክ ስፔሱን እናመቻቸውና ቆይ እሺ ይሄ አለ። አሁን እኔ እዚህ አንዱ ቦክስ ውስጥ የተለያዩ እንትኖች ልጻፍላችሁ። ፈጸመ ጨረሰ ይላል። ለበሰ ይላል። ሳቀየ አጠጣ ይላል። ኦኬ ቦአ ገባ ይላል። ኦኬ ሸጠ ይላል። ደነገጠ ይላል። አሁንም ልጨምር እናንተ ከዚያ በኋላ መተረ የእንትና ቤት ነው። እኔ ጨምራለሁ። አንዱ ቀደሰ ነው። ማን ነው? ቀተለ ነው አይደለ? እንትናችን ቀተለ ከዚያ ቀደሰ ገብረ ተንበለ ባረከ ገብረ ላይ አልተስተካከለም። እሺ ገብረ ክህለ ቆመ። አሁን እንትን የሚሉትን እቺ ላስምርላችሁ። ያው እዚህ አካባቢ የሚሰመር ካለ አሰብራለሁ። የጎደለው ሊኖር ይችላል። ብቻ ቆይ ልጨምር። መቆረጠ ይላል። ይሄም ወረደ። የቀደሰ ቤት ካለ አሰምራለሁ። ያው አንድ አለ ጠቆምኳችሁ መሰለኝ። ነገሩን መልሱን ማለት ነው። የግድ ነው ብዬ ነው ማስመር። ከዚያ ወደሰ። ከዚህ በኋላ አልነግርም፣ ግን እኔ ስራዬን ዝም ብዬ እሰራለሁ። እሺ እንግዲህ አንድ ላይ ቀተለ ላይ 2 3 ግስ ሊኖር ይችላል። እሱንም እያሰባችሁ ጤሰ ሜጠ እሺ ሞቀ እንግዲህ ቀረብ ወደሚለው ትሄዳላችሁ እናንተ። እሺ ከዚያ አንድ ልጨምርላችሁ ትንሽ እንድትመርጡ ሜጠሞጋ ቆይስ ከዚያ ሴሳይ መገበ ይላል። ቆይ እዚህ አካባቢ እንትን እንጨምር። ወደ እነዚያም ያስፈልጋቸዋል አይደለ? ኦፍ ኮለም ኦመረ ይግባበት። ኦመረ ይግባ። አሁንም ደግሞ ዴገነም ይግባ። ምክንያቱም እነሱም ወሳኞች ስለሆኑ ከላይ ስላሉ ዴገነ። እሺ ወደዚህም እንትን ማለት እንችላለን። ማህረከ ማህረከንም እናስገባበታለን። እሺ ያሉትን እስቲ ሞክሩ።
መተረ የቀተለ ቤት ነው። ገዘመ የቀተለ ቤት ነው። ፈጸመ ቀደሰ ቤት ነው። ለብሰ የገብረ ሳቀ የባረከ ቦአ ቆመ የቆመ ነው። እርግጥ ነው። ሴጠ የሴመ ነው። ሰመ ቤት ነው። ደንገጸ ተንበለ ቤት ነው። በቃ ወረደ ቀደሰ ቀተለ ቀተለ ቤት ነው። ወደሰ ቀደሰ ቀደሰ ሰመ ቤት ነው። ሞቃ ተንበለ ቤት ነው። ሞቃ የማን ነው? የጦመረ ነው መሆን ያለበት። የጦመረ ነው። አዎ የጦመረ ነው። ቆመ ከሆነ ይሄ ቦአ ነው። ሁለት ብቻ ናቸው እነሱ የሚሆኑት። ስለዚህ ቀላል ነው ማለት ነው። እናንተ አስቀድማችሁ ለምዳችሁታል። ጥሩ ነው። በቃ በዚህ መሰረት ደግሞ እንዲገባ አዎ ልጻፍ ስለምልክላችሁም። ስለዚህ ገዘመ እሺ። ከዚያ ምንድነው? ወረደ እነዚህ ናቸው። ሌላ አለ የቀተለ የለም። አዎ ከዚያ የቀደሰ ደግሞ ፈጸመ እና ወደሰ። የገብረስ ለብሰ ብቻ ነው። ስለዚህ እኔ ደግሞ ሰክረ ብላችሁ ሰከረ ነው። ይሄንን ታስገቡታላችሁ ማለት ነው። ቀረበ ብንል ይሄንንም ሰክረ ቀርበ እያልን እንቀጥላለን። የተንበለስ ደንገጸ። የባረከ ሳቀየ ይታወቃል። ሴጠ ነው። ሜጠም አለ። እሺ የክህላ የለም እንዴ? ክህላ የለም መሰለኝ። አንድም ክህላ የለውም። ብህለ ይሆናል። ብህለ ይሆናል። ፍትዊ ብህለ አለ ማለት ነው። ይኸው ብህለ የቆመ ቤት ማን ነው? ቆይ እዚህ ጋር እንትን ማለት አለብኝ ለካ። ኦኬ ስንት? 1 2 3 ኦኬ። ስለዚህ የቆመ ቤት ማን አለ? ቦአ። እሺ የጦመረስ ሞቃ አሰረ ነው። አይድማ ጦመረ እና ሞቃ አይድማ። አይ ቢያንስ ይቺ ሳድስ ስለሆነች ብዙም እንደዚያ ነው የሚወርደው። ይሄ በሰባተኛ ፊደል ጀምሮ ግን ወደዚያ ዘሮች ያሉት ከሆነ ወደ ጦመረ ነው የሚጠጋው። ሙቀሃን ከሞቀሃ ነው የወጣ ማለት ነው። አዎ ታዲያ ሞቃ አሰረ እኮ ነው የታሰሩ ሙቀሃን። እሺ ደገነ የለም። ሴሴ ያለ። በጣም ጥሩ። እንደዚህ ነው እንግዲህ። የማህረካ ግን የለም። የማህረካ አልተጻፈም። ብህለ ተብሎ አልኩ። የማህረካ አልተጻፈም። የማህረካ አልተጻፈም። ቆይ ዝም አላልኩም እኔ። ቀጣይ ላሳያችሁ አብሬ እልክላችኋለሁ። ቆይ የቀተለን እዩ። የቀተለ ሰራዊት ብዬ ያስቀመጥኩላችሁ ይታያችኋል። ለመደ በቆለ በቀለ ለከፈ ነካ በተከ ቆረጠ መከረ። እነዚህ ሁሉ የቀተለ መርጬ ለእናንተ ያስቀመጥኩላችሁ። የቀደሰን እዩ። ለሰነ ተናገረ፣ ዘመነ ዘመናዊ የሆነ፣ አሰበ ሰለሰ ሶስት
ፈጸመ ጨረሰ ሰለጠ ጨረሰ የበበ ልላለ ሐቀለ ቀማ ደመረ ጨመረ እንዳደረገ መመተ አፈገፈገ መሰለ ቀደሰ መበለ ገመደ መነነ ገሰጸ እያለ ይኸው ብዙ አስቀምጬላችኋለሁ። የገብረ ጠርበ ለብሰ ከብረ የብሰ ሰምረ እንደዚያ የተንበለ ሰንሰለ ፈድፈደ ቀጥቀጠ ለዝለዘ ለግነተ ለጥለጠ ለጽለጸ እያለ ይቀጥላል። የባረከ ማሰነ በዛውም ቃላቱን ያስተምራል። አው ቃላትን ያስተምራችኋል። በዚያው ማሰነ ሳረረ ናፈቀ እያለ የሴመ ደግሞ ሴጠ እስካሁን ያልናቸው ኤሰ ኔጠ ኤለ መጽሐፍ 2 ቁጥር ላይ አለ አለ የመጀመሪያው ላይ መሰለኝ የመጀመሪያው ላይ ይኖራል። እሺ የክህለ ሰራዊት ልህመ ልህቀ ልህበ ልህመ ልህደ ልህፀ ይኸው ተጽፈዋል። የቆመ ሎሃ ሎሃ ሎሰ ሎዘ ኦደ ሎጠ ሶቀ ሶጠ ሞተ ይኸው። ሌላው እንግዲህ መሳግር ብለን ትንሽ እናያቸዋለን። ወዲያም ወዲህም መሳግር የሚባሉ ግሶች አሉ። እነሱ ህግ የሚጥሱ ማለት ነው። እነሱ በጣት የሚቆጠሩ ናቸው። እነሱ ተለይተው ይታወቃሉ። ይሄ ነው እንግዲህ የዛሬው ትምህርታችን ደግሞ። እሺ እግዚአብሔር ይስጥልን አባታችን መምህራችን። አሜን አሜን። አብ ያሰማን። ይችን ላክ አደርግላችኋለሁ። እሺ እሺ እናመሰግናለን። በርቱ። እንግዲህ እንቀጥላለን እንዲህ እያልን። እሺ እናመሰግናለን። ሰላም ደሩ። አሜን። ሰላም ያገናኘን። ሰላም ደሩ። ሰላም ዋሉ የምትሉት አሜን። ደህና ሁኑ። ቻው። ደህና ደሩ።